ሄይ ሰላም ጓደኞቼ እንዴት ናችሁ? ዛሬ እንግዲህ ይሄንን ቪዲዮ እየሰራሁበት ዋናው ምክንያት ብዙ ጊዜ ላይቭ ቪዲዮ ስገባ ብዙ ሰዎች የምትጠይቁኝ ጥያቄ የምታውቁኝም ልትሆኑ ትችላላችሁ፣ የማታውቁኝ ማለት ነው። ፀጉርሽ በጣም ቆንጆ ነው፣ ፀጉርሽ ያምራል፣ ፀጉርሽ ነው ወይ? ብዙ ጊዜ ጥያቄ የሚያውቁኝ ሰዎች ደግሞ ዋው ፀጉርሽ እንደዚህ ነው እንዴ? አናውቀውም እኮ ቢካዝ አሁን ፀጉሬን እንዴት እንዳሳደግኩት እንድነግራችሁ ነው ይሄን ቪዲዮ ዋናው ምክንያቱ ማለት ነው። ሶ ዋናው ሚስጥር ፀጉሬን ያሳደገው ፀጉሬን መጠቀም ማቆሜ ነው። ይሄ አንስት እንትን ነው። ምንም ፕሮዳክት ልላችሁ አልችልም። ምንም ነገር ተጠቅሜ አይደለም። የሚገርማችሁ ነገር ላይክ በቃ ከየትም ከወልማርት ሊሆን ይችላል ሻምፖና ኮንዲሽነር የምገዛው ወይ ወራቨር ካገኘሁት ቦታ ነው። ኢት ዶዝንት ማተር የትኛው እንደተጠቀማችሁ ምንም ነገር እኔ እንጃ ለእኔ አልጠቀመኝም። ይሄን ልላችሁ አልችልም። አም ካዝሜቶሎጂስት ላይክ ፉል የካዝሜቶሎጂ ላይሰንስ ያለኝ ሰው ነኝ። ስለ ፀጉር፣ ስለ ስኪን፣ ስለ ሜካፕ ተምሬዋለሁ። ግን ሁሉንም ነገር እዛው እያለ እውቀቱ ማለት ነው። በጣም በጣም የጠቀመኝ ትልቁ ነገር ምንድን ነው መሰላችሁ? ፀጉሬን ከሂት እና ከኬሚካል ማቆሜ ነው። ምክንያቱም ፀጉራችሁ ሁልጊዜ ሂት እና ኬሚካል ከነካው that's it you're done። ሌላው ደግሞ ትልቁ መጥፎ ነገር መሰላችሁ? ሁልጊዜ መሰፋት። እንደኔ የሚሰፋ አልነበረም ሲጀመር። የሚሰፋ ስትሉ እኔ ሄጄም ተሰፍቼ አላውቅም። ራሴ ነበር የምሰፋው። በየጊዜው ነበር የምቀያየረው። ይሄ የፊቴ ፀጉሬ በቃ አለቀ። አሁን ደግሞ እዩት፣ ላይክ ረጅሙ ደግሞ አሁን ደግሞ እሱ ነው እንደውም ከፊቴ ማለት ነው። እና በሚገርማችሁ ሁኔታ ፀጉሬን ያሳደገልኝ ነገር መጠቀም ማቆሜ ነው። በቃ መጠቀም አቆምኩኝ፣ ሂቱን አቆምኩትኝ፣ ከለሩን አቆምኩትኝ እና ኤቭሪቲንግ። ሰው ምንድን ነው የማደርገው? ፀጉሬን መሰላችሁ? ፉል ዊግ ነው የማደርግበት። ሙሉ ለሙሉ ዊግ ስላችሁ ላይክ እኔ ቲክታኬ ላይ ወይ ደግሞ ፔጅ ላይ ብትገቡ ይሄንን ላልመስል ይችላሉ። በጣም የተለያየ ከለር እጠቀማለሁ። የፈለግኩት ነጭ ከለር ከፈለግኩ ነጭ፣ ቢጫ ከፈለግኩ ቢጫ፣ ጥቁር ከፈለግኩ ጥቁር፣ ከርል ከፈለግኩ ከርል ምናምን። ግን ጎሌ ላይ እስክደርስ ድረስ እና ፀጉሬ እስኪመለስ ድረስ ለራሴ ያልኩት ነገር ምንድን ነው? ጀስት በቃ ዊግ አደርጋለሁኝ። እና አንቺ ግን ፀጉር አለሽ፣ ይሄም ዛሬ እንትና መስልሽ፣ ዛሬ እንትና መስልሽ ምናምን እና ልመክራችሁና ልነግራችሁ የምችለው ነገር ማትችሉ ከሆነ ላይክ በትንሹ እያደረጋችሁ ቁመት ሳታስረዝሙ የሆነ ነገር ሳታደርጉ ዊግ አድርጉ። ፀጉራችሁን አሳርፉት። የምሬን ነው የምላችሁ። እኔ ምንም ተጠቅሜ አይደለም። ይሁት አሁን ላይ ብዛቱ ራሱ ማለት ነው፣ ብዛቱ፣ ጥንካሬው፣ ሁሉ ነገሩ እና ስለዚህ በፊት ፀጉሬ እንደዚህ አልነበረም።